ወይኔ ጉዴ አሪፍ ነው። ዛሬ በሳቅ ልሞት ነው በቃ። ምን ወይ እደውላለሁ ስልክ አታነሳም እኮ እንዴ ወይ አንዴ አንሳ ይሄ ካሜራ ችግር የለም ይብራል። እሺ ሰላም ነው ወይ አሎ እንዴት ነህ ውዴ? ይሄን አንዴ አንሳ አድናቂ ነኝ። ፌስታል ተከልክሎ ምንድን ነው ያስከው? ሁሉም ተከልክሏል። አንድ ጊዜ መገልገያ አባት በረከቴ በጣም ነው የምወደው። በጣም ነው ማጥባሪ የኔ አባት። በቃ በኋላ ልደውል የኔ ልጅ ወዬ ወይኔ ይሄው እንኪ እንዴት ነሽ? ሰላም ነው። ስምሽ ማን ነው እናትዬ? አቤሳላት አቤሳላት። እኔ አዶና ይባላለሁ። እኔ እወድሻለሁ። ቴንክ ዩ ሶ ማች። እኔ እንደውም በጣም አድናቂ ነኝ የበረከት ሽማግሌ አባትሽ አድናቂ። በጣም ነው የማደንቀው፣ በጣም ነው የምወደው ማከብረው። ቴንክ ዩ ነና ቴንክ ዩ ወንድምሽንም ሰላም በይልኝ። የኔ ቤት እቃው ሁሉም ክፍት ስለሆነ ወፈረ። የኔ አባት ሶ ናይስ ኒት ዩ ስላገኘው ደስ ብሎኛል። እንግሊዘኛ በር ልክፈትልህ። እሺ በኔ ያው ተከፈተ እንዴ ተከፈተ። ሊበደረኝ ነው አንድ ገና አልፋታም። የኔ አባት ግባ። Yes, let's go. ሰላም ግባ ነብዬ። ወይ በዛ ዞራለሁ እኔ ሶሪ። ወይ ሰላም ነህ የኔ ልጅ? የኔ አባት ቤኪ። ወይ ለምን ደው ቲክቶክ የሌለ? ምን ቲክቶክ የለህማ? አለ ምን ቲክቶክ አካውንት ቲክቶክ ምኑ ነው ይሄ ቲክቶክ አካውንት? እንዴት ነህ አባት? ሰላም። ቴንክ ዩ ቲክቶክ አካውንት የለህም? ኧረ ምን ማርያም እስቲ በል በፊት እንዴ አዲስ አካውንት እንፍጠራ። ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። አሁን ይሄ እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበል። እሺ ከስራ ውጪ እንዴት ናችሁ? ከቲክቶክ አሪፍ ነው። ቲክቶክ አሪፍ ነው። ሰላም ልበላቸው። ሰላም ልጅ የኔ ልጅ አለ። እንዴት ናችሁ? አሪፍ ነው የኔ ልጅ አሪፍ። ግን ብዙም አይገባኝም። እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር። አልችልበት ራስህ ከፈለክ መልካምነትን ብቻ ነው። ኦ ማይ ጋድ ወይ እኔን ማስተማር ብይድ ማላቀቅ ሲያምር አይተኸዋል በረከቴ? ይሞታ ወይ አይነዱበት በጣም ደስ አሪፍ ነው። ደስ ብሎኛል አንተ ጋር እንደዚህ ስለወጣው መንገድ ደስ ብሎኛል። እኔ ልጄ መልካም ነገር አሪፍ የምታረገው አንተ የቪዲዮ አይደለም አውጣል መልካምነትህን ልጆቼን የነም መልካምነትህን ወደዋለሁ። የቪዲዮ እንዲህ ማውራት ማልችል እንደውም ካንተ ከመውራ ግሮሰሪ ቤት አሪፍ ደብ ሌላው የውሸት ነው የሚያወራው። የውሸት ናፒና ትገጭ አይ ካሜራው እንዳይወድቅ እሱ ወድቆ ይነሳል። ካሜራው ወድቆ ይነሳል። ወይኔ ጉዴ ወይኔ በጣም ዛሬ እድለኛ ነኝ ስላገኘሁ ማርያምን። እግዚአብሔር የተመሰገነ ይሁን። እሱ ራሱ ነው ያገናኝ አንተ ጋር ዛሬ። ፈጣሪ ይመስገን። የምትሰራው ነገር አሪፍ ነው። ወይ እደውላለሁ ስልክ አታነሳም እኮ እንዴ ወይ አንዴ አንሳ ይሄ ካሜራ ችግር የለም ይብራል። እሺ ሰላም ነው ወይ አሎ እንዴት ነህ ውዴ? ይሄን አንዴ አንሳ አድናቂ ነኝ። ፌስታል ተከልክሎ ምንድን ነው ያስከው? ሁሉም ተከልክሏል። አንድ ጊዜ መገልገያ ፌስታልም ተከልክሎ ወይኔ ጉዴ አሪፍ ነው። ዛሬ በሳቅ ልሞት ነው በቃ። ምንም
ናፒ እንዳትገጭና ና ካሜራው እንዳይወድቅ ናፒ አንተ ወድቀህ ትነሳለህ ካሜራው ወድቆ አይነሳ አንተ እህቱ ጋር እኮ ደውዬ ኖርዌይ ነው ያለችው የሷን ቋንቋ እችላለሁ የሷን ቋንቋ እችላለሁ ሰላም ናችሁ ደህና ናችሁ አለን ታዬ ስላገኛችሁ ደስ ብሎኛል ሰላም ነህ የኔ ልጅ ሁሉ ብዬ ልጥራ በረከት የልጅ የአባቴ ብት አባቴ በቃ ሼው አባቴ ይላል ምን ታስባለህ ስለዚህ መንገድ አባቴ በጣም ደስ ነው የሚለው አየን አዲስ መንገድ እኮ ነው እንዴት ስፋቱ ደግሞ አንተ ነህ ቺቺኒ እኮ ነው ተወልጄ ያደኩ አረ አውቀዋለሁ ዋው በጣም ብዙ ሰው አለ በጣም ብዙ ሰው አለ ደግሞ ይሄን ሰፈር ደግሞ መንገዱን ሰማኝ ሰው እዚህ ነው እየተራመደ ያለው ሳትፈልግ እኮ ሰላም ትባባል ነበር በፊት ለምን ትተሻሻል ለኮሮና ቢሰሩት ታሪፍ ነው ለኮሮና የሰሩት ነው የሚመስለኝ ስማ ይሄ መንገድ ለኮሮና የሰሩት ነው ይመስላል አዋጀ የአካል ላይ ርቀት እኔ ጉድ እነዚህ መኪና እንዴት ነው የተፈቀደላችሁ እዚህ ግን አጤና ፋጤ እኩል አይደለም በዚህ ነው ችግር የለውም በዚህ ነው እንዴ ዋው ይገርማል በጣም ሰላም ነው ወይ እሺ ሰልይ ደህና ነው ስላገኘው ደስ ብሎኛል Thank you so much. Thank you. እኔ ወዳችኋለሁ እንደው አለቃ እንዴ ነው ያባል ሰላም ስላዩ ደስ ብሎኛል ከቤኪ ዛሬ ፈታ ያልና ስላገኘን በጣም ከልጄ ጋር አንተ የወለድከው እዚህ ሲደርስ አሪፍ ቀይርስ ይለኛል ብዙ ስለኔ ነገር ካስት ማድረግ በደንብ እንችል ካስት ኤጀንት እሺ 11 በጣም ድንገተኛ ነው የተገናኘ ነው አሪፍ ካስት ያመጣል በጣም ወዶ ሁሉንም አርቲስቶች ተዋናይ ምናምን በደንብ ያቀርባል ጎበዝ ልጅ ነው ጎበዝ ሰው ነው ያቀርባል ብዙ ታለንት ያላችሁ ሰዎች ካሉ እናመጣለን ያው እሱ ከፊት እሺ እሺ ነባ ቴንክ ዩ ሰላም ቴንክ ዩ ሰልይ ጫማ ይሰፍታኛለች ዛሬ ውልቅ እያለች ከውጪ ሰው ሲመጣ ስንት ነው ቁጥር ጫማ ካለ ምን እንደምትል ታውቃለህ ይበቃኛል ለምን ከሰፋ ነው የሚል ይበቃኛል በቃ ይበቃኛል ትላለህ ይበቃኛል ዳይ መለወጥም አይቻልም ሰላም ነው መለወጥም አይቻልም ዝም ብለህ ትቀበላለህ ነው ይበቃኛል ማለት ነው ሰላም ነው የኔ አባስ ግጥፍ ምስተተነዋል ታሪፍ መልካም ነገር ማድረግህን እንዴት ግን እንደዚህ አዲስ አበባ እንደዚህ ታምራለች ብለህ አስበህ ታውቃለህ አንተን ምንም እንደዚህ ደስ አይልም it's so beautiful በጣም ያምራል ዋው ካናዳ ነበር እኔ ለ7 አመት ካናዳ ቆይቼ ነው የመጣሁት እኔ አንድ ጊዜ ካናዳ ፕሮግራም ሄድኩና ጓሮ በር ላይ ገባሁልህ እሺ ብድግ ብዬ ፍርጥ አላልኩ አረ ማን መታኝ ብዬ በረዶ ነው በረዶ በጠረባ መታኝ ሰው በረዶ በጠረባ መጥቷል የኔ አባት በጣም እወዳለሁ ይሄ ማሽቋለጡን አይደለም ከልብ ቴንክ ዩ ከልብ ልጅ በጣም ያያት አይደል በቃ ቴንክ ዩ በጣም እወዳለሁ እኔ በቃ ለየት ያልክ ፍጡር እኮ ነው ግን ማርያምን በቃ ለየት ያልክ የራስህ ማንነት የራስህ አነጋገር የራስህ ስታይል ያለ ሰው በቃ ምን መቆለል ማለት አይ ነው እሱን ነገር ነው ማደንቀልና ማለት የት በባስ በምንም ቢሄድ ማንንም አልቆል አይ ነው